ነገ ደግሞ እንግዲህ እግዚአብሔር ሥላሴ በዓላቸው ነው አይደለም? በዓሉ ምን ያደረጉበት ነው ሲነገሩ መቼም ለእግዚአብሔር ጊዜ የለውም ታውቃላችሁ። ለሥላሴ ጊዜ ያለው እንዴ? ይህ ጊዜው ነው ያ ጊዜው አይደለም ይባላል እንዴ? ነገር ግን ሁለት ታምራት የተሰሩበት አሉ። እነሱ ምን ናቸው? የነገው ምንድነው ታውቁታላችሁ? የነገው ደግሞ ታልንገራቸዋ እንደው እስካሁን በስመ አብ እንዴ! የነገው ደግሞ እንዲው የሰው ልጅ አመፀኛ አይደለ? አመፀኛ ነው ከሚገርማቸው እና አመፁ ምንድነው? ሁሉም ነገር ተስተካከላላቸውና ነገሩ ሁላ እጹብ ሰሩ ይላል። ታላቅ ግንብ ማለት ነው። ሰርተው እግዚአብሔርን ለመውጋት ጦርነት ከፈቱ። ምን አልኳችሁ? ጦርነት ከፈቱ። እግዚአብሔርን ለመውጋት እኮ ነው። ሰይጣን ደግሞ ማስመሰል ይችላልና ጦር ሲለኩ ፎቅ አሁን ይሄ ለምሳሌ እንደ ቅዱስ መጽሐፍ አመለካከት ይዞታ እዚህ በአሜሪካ 200 ፎቅ ነበር አይደል? ነገር ከዚህ የበለጠ እንደሰሩ ነው ታሪክ መጽሐፍ ቅዱስ የሚነግረን ከ200 በላይ። ምክንያቱም ትልቅ ሰማይ ጠቀስ ሕንፃ እንደሰሩና በዚያ ሰዓት በምን እጹብ ነው የሚለው እንግዲህ በዚያ ሰርተው ግን እግዚአብሔርን አሁን ጦር ሲልኩ ደም እየጎረሰ ይመጣል። አሁን አብን ወጋ ነው፣ አሁን ወልድን ወጋ ነው፣ አሁን መንፈስ ወጋ ነው እያሉ መዘባበት ጀመሩ። እግዚአብሔር በአምላክነቱ መጣበት አይወድምና እግዚአብሔር አምላክ መጥቶ ቋንቋቸው እንደባለቀው ነው። ባጭሩ ዘረኝነት ተመሰረተ ነው። ምን አልኳችሁ ንገሩኝ? ዘረኝነት ከልብ የማወራችሁ ቋንቋቸውን ደባለቀባቸው። አንድ ቋንቋ ያዳቋቋ አንድ ላይ ነበረ። ከዚያ በኋላ ግን ሁሉንም ድብልቅልቅ አለ። አሁን ለሐዋርያት ስንት ቋንቋ ነው የገለጸላቸው ንገሩኝ? 72 አትሉም እንዴ? 72 አንዱ የዚያው 72 በዓለም ላይ የዛን ሰዓት ስንት ሰነጣጠቃቸው ንገሩኝ? ከ72 ሰነጣጠቃቸው። አያችሁ ዘረኝነት የተመሰረተው የዛን ሰዓት ነው። ወቁት ለማንኛውም ከ72 ሰነጣጠቃቸው። ሁሉም በየስፍራው አንዱ ድንጋይ አምጣ ሲሉት አንዱ ጭቃ፣ ያታዘዘው ድንጋይ ነው ጭቃ። መነጋገሪያ ቋንቋቱ በጠቅላላ መሰረቱ። አሁን እነሱ ቋንቋቸውን ደባለቁባቸው። ማን? ሥላሴዎች። ሥላሴ ማለት ነው ባቸው። አያችሁ ያ ነው በዓሉ። ያንን ይዘው እንግዲህ ሁሉም በዓለም ላይ ተበተነ ባቸው። አልግባባ ሲል መግባባት ያው በየዓለሙ ተሰራጩ። አሁን ስንት ቋንቋ ለሐዋርያ ስንት ቋንቋ ተገለጸላቸው? አያችሁ ይሄ ነው ምስጢሩ እንግዲህ እና ያ በዓል ይሄ ነውና እንግዲህ ከዚህ የምንማረው ሰው ከእግዚአብሔር ሕግ ውጭ ሲሆን እግዚአብሔር ደግሞ እንደሚከፋውና አሁን ያ መቅሰፍት ነው አይደለም ንገሩ። ተቀሰፉ አልተቀሰፉም? አብረው ሲያወሩ ነበር፣ በአንድ ቋንቋ ነበር፣ ተለያዩ። ቅስፈት ተቀሰፉ አልተቀሰፉም? ተቀሰፉ። እኛም ደግሞ እንግዲህ አሁን አያችሁ ኃጢአትን ሰራ እንግዲህ ቅስፈት አሁን እኛ የብሉይ የነበረው ቅስፈት እንዲሁ በቋንቋ ወይም ደግሞ በተለያዩ ነው የሚገደል። የአሁኑ ቅስፈት ደግሞ የነፍስ ቅስፈት ነው የሚያገኘን። የምን አልኳችሁ? የነፍስ ቅስፈት ነው የሚያገኘን። የብሉይ የሥጋ ነበረ። የአሁኑ ሳይ ምንድነው? የነፍስ በነፍስ ከመቀሰፍ እግዚአብሔር ይሰውራል። ዘረኛ ከሆነ በነፍስ እንቀሰፋለን። እሺ ከልቤ ነው የማወራችሁ። ዘረኛ መንግስት ማትን ይወርሳል አይወርስም? አይወርስም። ምንም ጥርጥር የሌለው ልሙት። አሁን መምህሩ ሲያስተምር ሰው ማንን ይመስላል? እግዚአብሔር ማንን ይመስላል? ቅድም ተምረናል አልተማርንም? ታዲያ አንዱ ስንጠላ ማንን እየወቀስን ነው? ማንን እየወጋን ነው? ንገሩኝ። እግዚአብሔርን። በቃ እኔን ስጠሩኝ እግዚአብሔርን ነው የምትወጉት። እኔ ልሙት። እኔ እናንተ ስጠላ ደግሞ እግዚአብሔርን ነው የምንወጋው። ዘረኛ መንግስት ሰማያት ያወርስ በእኔም ታምር ብትሉት ባትል እኔ ልሙት ስላልሆንኩ ነው የምነግራችሁ። ሌላውን ሊችል ይሆናል። ስላልሆንኩ ነው አይደለሁም። ያው እግዚአብሔር ይመስክረው። በቃ የማደርገውን ነው የምነግራችሁ። ያው የማላደርገውን አይደለምራችሁ። ስላልሆንኩ በእርግጠኝነት ሁሉን እወዳለሁ። እኔ ልሙት ከልቤ ነው የማወራችሁ። ሰው ሳይወድ የእግዚአብሔር መንግስት እንደማያገኝ ጠንቅቀው እወቁልኝ። ዘረኛ መንግስተ ሰማያት አይወርስም። በእርግጠኝነት ነው የምነግራችሁ። እኔ ልሙት ሰው ማንን ይመስላል ንገሩኝ? እግዚአብሔር ማንን ይመስላል? ይሄ ነው። ስለዚህ ሰውን ስንጠላ ማንን ነው የምንጠላው? ማንን ነው የምንወጋው? እግዚአብሔርን። እነዚያ ሰዎች እግዚአብሔርን ወቅታው ጠልተው አይደለም ያፈራረሰባ የቀሰፋቸው በቋንቋ የቀሰፋቸው። ዘረኛ ሰው በነፍስ ይቀሰፋል። እሺ በምን ያልኳችሁ ንገሩኝ? በነፍስ ከመቀሰፍ እግዚአብሔር ይሰውረን። በሰላም ዋል አምላክ በሰላም ያሳድረን።